ሰሞኑን በጣም እየተወራለት ያለው ሳሙና አረንጓዴ ሳሙና ወይም ግሪን ሶፕ በተለያዩ ቦታዎች አለ። ኦንላይን ላይ ሲያስተዋውቁ ምናምን ታያላችሁ እና በተለያዩ ቦታዎች ለሽያጭ ሲቀርቡ ታያላችሁ። ለብጉር ማጥፊያ፣ ለጠቋቆሩ ጠባሳ፣ ለተለያዩ ነገሮች ይጠቅማል ብለው ያመጣሉ። እና ደግሞ እናንተ ዛሬ በቤት ውስጥ እንዴት አድርጋችሁ መስራት እንደምትችሉ ያለምንም ኬሚካል፣ ምንም ኬሚካል ሳይኖረው፣ ምንም ጎጂ ነገር ሳይኖረው ቤት ውስጥ በኪያር እንዴት አድርጋችሁ መስራት እንደምትችሉ ከአንድ ቪዲዮ አምጥቼ እስኪ እናንተ እንድታዩት ብዬ አምጥቼላችኋለሁ። እስኪ ተመልከቱት። መጀመሪያ ኪያር አለ እዚህ ጋር። ኪያሩን ፍቅፍቅ ተደርጎ ይፈቀፈቃል። ለምን? ኪያሩን በጣም ስትፈቀፍቁት ኪያር ውስጥ ያለው ውሃ ይወጣል በጣም። ይኸው በዚህ መልኩ ፍቅፍቅ ይደረጋል። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ ቤተሰብ። የተለያዩ ነገሮች ሲለቀቁ ወዲያው እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ እናንተ ጋር በፍጥነት ቪዲዮ እንዲመጣ። በምትመለከቱት መልኩ ይኸው በፍጥነት እንደዚህ ፍቅፍቅ ይደረጋል። በደንብ በተፈቀፈቀ ቁጥር ውሃውን በዛ ያህል ነው የሚወጣው ማለት ነው። መፍጫ ያላችሁ በመፍጫ መፍጨት ትችላላችሁ። በነገራችን ላይ ቆረጥ ታረጉትና መፍጫ ውስጥ አስገብታችሁ በመፍጫ መፍጨት ትችላላችሁ ማለት ነው። እና ዛሬ ግን በመፈቅፈቂያ ነው እያያችሁት ያላችሁት። እዚህ ጋር በመፈቅፈቂያ ነው በደንብ እንደዚህ ፍቅፍቅ ይደረጋል። በነገራችን ላይ ይሄ ለብጉር ጠባሳ ኪያር ነው። ኪያር ብዙ ጊዜ ካያችሁ ማዳሞቻችሁ ቤት ውስጥ አይናቸው ላይ ቆረጥ አድርገው አይናቸው ላይ ያደርጉታል፣ ፊታቸው ላይ፣ ጉንጫቸው ላይ ምናምን ያደርጉታል። እና ለብጉር ጠባሳ ፊታችሁ ልስልስ እንዲል ሻይን እንዲያደርግ እንዲሁም ደግሞ ለብጉር ኬሚካል የሌለበት ነገር ስለሆነ ቤት ውስጥ የምትሰሩት ነገር ስለሆነ ይሄንን በቀላሉ የትም ሳትሄዱ ቤታችሁ ውስጥ ሰርታችሁ መጠቀም ትችላላችሁ ማለት ነው። በምትመለከቱት መልኩ እዚህ ጋር ተፈቅፍቆ ፍቅፍቅ ተደርጎ አለቀ። ከዛ በማጣሪያ በነጠላ በደንብ አርጋችሁ ውሃው እስኪወጣ ድረስ በነጠላ ጭምቅ አርጋችሁ ታጠሉታላችሁ ማለት ነው። እዚህ ጋር ነጠላ ይዘጋጃል። ከዛን የፈቀፈቃችሁትን ኪያር በዚህ መልኩ ትጨምሩታላችሁ እዚህ ላይ። ከዛን ጭምቅ አርጋችሁ በደንብ ውሃው እንዲወጣ ታደርጉታላችሁ። በማጣሪያም ትችላላችሁ፣ ግን ይበልጥ ደግሞ ጁሱን ጨምቆ የሚያወጣላችሁ ይሄ ነጠላ ነገር ወይም ደግሞ ቤት ውስጥ መጭመቂያ ነገር ካለ እሱን መጠቀም ትችላላችሁ ማለት ነው። በዚህ መልኩ ጭምቅ ተደርጎ ያው እንደምታዩት ጁሱ ጭምቅ ተደርጎ ወጥቷል። እንዴት ያምራል! ከለሩ ራሱ ሲታይ እንዴት ያምራል! ምክንያቱም ይሄ ተፈጥሯዊ ነገር ነው። ገብቷችኋል አይደለ? መጠጣትም ይቻላል። ይሄ ጁሱን ራሱ መጠጣት ትችላላችሁ። ጨጓራችሁ የሚችል ሰዎች ካላችሁ ይሄንን መጠቀም ትችላላችሁ። ይሄንን ደግሞ አስቀምጣችሁ ሰውነታችሁን መታጠብ ትችላላችሁ። በዚህ እጃችሁን እግራችሁን ማሸት ትችላላችሁ። እና ጁሱ በዚህ መልኩ ተዘጋጅቷል እንደምትመለከቱት። ከዛ ሳሙና ፒውር ሶፕ ይላል ሳሙና። እናንተ የትኛውም የፊት ሳሙና ይሄ ካለ ይመረጣል። ነገር ግን ይሄ ከሌላችሁ የትኛውም የፊት ሳሙና፣ ፊታችሁን ሽታ የሌለው ሳሙና፣ ለፊት ተብሎ የተዘጋጀ ሳሙና መጠቀም ትችላላችሁ፣ ያላችሁን ማለት ነው። ግን የፊት ሳሙና መሆን አለበት። ገብቷችኋል? ለምን ለፊታችሁ ቆዳ በጣም እንትን እንዲል ማለት ነው። እና እንደዚህ ሳሙናውን ቁርጥርጥ ይደረግና በምታዩት መንገድ ሳሙናው ይከተፋል። ከአንዲት ከጎበዝ ተማሪ ነው እና ይሄንን እንትን ያልኩት። ጎበዝ ናት ይሄንን እንትን ማለቷ ራሱ በጣም ነው ደስ ይላል። የሆነ ነገር አይታችሁ በደንብ ስትሰሩ ያንን ነገር በጣም ጎበዝ ተማሪ ነው የምትሆኑት ማለት ነው። በዚህ መልኩ ሳህን ላይ የተከተፈው ሳሙና ሳህን ላይ ገብቷል። ከዛ ውሃ በተፍለቀለቀ ትኩስ ውሃ በተዘጋጀ ትኩስ ውሃ ላይ ይሄንን ሳህን እናስቀምጠዋለን ማለት ነው። ሳህኑ እንትን ውስጥ መግባት የሚችል ሳህን መሆን አለበት፣ እሳት ውስጥ ወይም ደግሞ እንፋሎት ውስጥ የማይሰበር። አሁን አንዳንድ ሳህኖች አሉ ትኩስ ውሃ ሲጨመርባቸው የሚሰነጠቁ ምናምን ሳህኖች አሉና እናንተ ደግሞ ስትጠቀሙ አሪፍ ሳህን ተጠቀሙና። ኮኮናት ነው የሚመስለው አያችሁት? ሳሙናው ራሱ ይሄ
ይሄ ሳሙና ኮኮናት ነው የሚመስለው። እናንተ ያላችሁን ተጠቅማችሁ ሞክሩት። ይኸው በዚህ መልኩ እየቀለጠ ነው በደንብ እንደምትመለከቱት። ይኸው እዚህ ጋር በደንብ ቀልጦ ተዘጋጅቷል እዚህ ጋር። ከዛ ይሄ ቅድም ስንፈጨው የነበረውን ጁስ የኪያር ጁስ እንጨምረዋለን ማለት ነው። እዚህ ላይ እንደምትመለከቱት አብረን በደንብ እናቀላቅለዋለን። እዛው እሳቱ ላይ ውሃው ላይ እያለ በደንብ አድርገን እናቀላቅለዋለን ማለት ነው እንዲዋሃድ። ይኸው በምትመለከቱት መልኩ በደንብ ተቀላቅሏል። አሁን እዚህ ጋር ውሃው ያፍታታዋል። ትኩስ ውሃ ላይ ሲሆን በጣም ያፍታታዋል ማለት ነውና ከዛን ታነሱታላችሁ። ጭልፋ ታዘጋጃላችሁ ወይም ደግሞ መገልበጫ ሳሙናውን ወደምታዘጋጁበት ወደዚህ የምትገለብጡበት እቃ ታዘጋጁና እናንተ ያላችሁን ማዘጋጀት የምትችሉበትን እቃ ነው። ግዴታ ይሄ መሆን አለበት ማለት አይደለም። ያላችሁን ነገር እንትን ትላላችሁ ትጠቀማላችሁ። ይኸው በዚህ መልኩ በዚህ ይገለበጣል። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ ቤተሰብ። በዚህ መልኩ ይኸው እንደዚህ ይኸው በልብ ቅርጽ እናንተ አራት ማዕዘን ከፈለጋችሁ ደግሞ በአራት ማዕዘን እንደዚህ አይነት እቃዎች ሼን ላይ ታገኛላችሁ። እንደዚህ ይሄ ለሳሙና መስሪያ፣ ለተለያዩ በረዶ ቤት ማስገቢያ እንደዚህ ፕላስቲክ የመሰሉ እቃዎችን የት ነው የምናገኘው ካላችሁ ሼን ላይ፣ ውጭ ሀገር ካላችሁ ሼን ላይ ታገኛላችሁ። እና በዚህ መልኩ ከላይ ያለው አረፋው ምናምን ብድግ ይደረግለታል። ጎበዝ ናት በነገራችን ላይ ልጅቷ፣ ሳላደንቃት አላልፍም። እና እኔም የሆነ ነገር ስልቹ ነኝ እንጂ የሆነ ነገር መሞከር ደስ ይለኛል። እና በዚህ መልኩ በንፋስ ነው በነገራችን ላይ እንዴት ደረቀ ምናምን ልትሉ ትችላላችሁ። በንፋስ ነው የደረቀው ለ3 ሰዓት ወይ ደግሞ ለ4 ሰዓት በዚህ ተገልብጦ ከተቀመጠ በኋላ በንፋስ ነው በዚህ መልኩ የደረቀው። ይኸው እንደምትመለከቱት በቃ ሳሙና ኖርማል ሳሙና ነው የሆነው። በቃ አያችሁ። አሁን ኢትዮጵያ ላይ ይሄን ሳሙና ልግዛ ብትሉ 500 400 እንደዚህ ለፊት ፊት መታጠቢያ ሳሙና እንደዚህ ማጽጃዎችን ልግዛ ብትሉ በጣም ውድ ናቸውና በደንብ ደግሞ ድርቅ እንዲልላችሁ ከፈለጋችሁ ሰዓት ጨመር አድርጋችሁ ታቆዩታላችሁ ማለት ነውና በጣም አሪፍ ስለሆነ ነው። በነገራችን ላይ እኔም ይሄንን ነገር ያመጣሁላችሁ አይቼ ማለፍ አልቻልኩኝም። እናንተም እዩና ተጠቀሙበት ብዬ ነው። ምክንያቱም በጣም አሪፍ ነገር ነው። ኪያር ይመከራል። የኪያር ፌስ ማስክ አለ፣ ለጸጉር የሚሰራ ማስክ አለ። በኪያር የተለያየ ነገር ይሰራል እና ለፊትም በጣም ጠቃሚ የሆነ ነገር ስለሆነ አይቼው ማለፍ አልቻልኩኝም። እናንተም እንድትጠቀሙበት ብዬ ነው ያመጣሁላችሁ። ያው አሁን እዚህ ጋር አሁን አረፋ ይወጣል። ምክንያቱም በቃ ሳሙና ሆኗል። ይሄው በዚህ መልኩ መታጠብ ትችላላችሁ። አያችሁ፣ ፊታችሁን፣ እጃችሁን ሙልጭ አርጋችሁ አያችሁ። በዚህ መልኩ አረፋ እንዴት እንትን እንዳለ ከዛ ኪያሩ ምን ያህል ጠቃሚ እንደሆነ ትረዳላችሁ። በቃ ይሄንን በየጊዜ አሁን በፊት በተለያየ ሳሙና ፊታችንን ታጥበን ፊታችን በጣም ተጎድቷል። የአብዛኞቻችን ፊት ማለት ነው። የብጉር ጠባሳ የተለያዩ በጣም በተለያየ ነገር እንትን ስለምንለው ጉዳት ደርሶበታልና በእንደዚህ አይነት ጥሩ ነገር ጠገንገን ስታደርጉት በጣም አሪፍ ይሆናልና በዚህ መልኩ ይኸው ቆንጆ ሳሙና ሆኖ ወጥቷል ማለት ነው። አይታችሁታል። እና ይሄንን ቪዲዮ ብዙ የማዳም ቅመሞች ብዙ ልጆች እንዲያዩት፣ ማዳም ቤት ምግብ የሚሰሩ የተለያዩ ልጆች አሉ፣ ሙቀት ላይ የሚውሉ ልጆች አሉ። ይህንን ሳሙና ሰርተው እንዲጠቀሙ እናንተ ይህንን ቪዲዮ ሰብስክራይብ፣ ላይክ፣ ሼር ስታደርጉት ዩቲዩብ ደግሞ ሪኮመንድ ያደርሰዋል ማለት ነው። አያችሁት አረፋው እንዴት እንደሚያምር እንዴት ደስ እንደሚል። በነገራችን ላይ ይሄ ሳሙና ሰሞኑ በጣም ታዋቂ ሆኗል። ካያችሁ ቲክቶክም ላይ በጣም ሲዋሰድ ምናምን። ይኸው በዚህ መልኩ አመሰግናለሁ ስለምትከታተሉኝ።
አብራችሁኝ ስለሆናችሁ ላይክ ስለምታደርጉልኝ የምትሰጡኝን አስተያየት በሙሉ እሰማለሁኝና ሌላም ማየት የምትፈልጉት ነገር ካለ ሰብስክራይብ በማድረግ ቆዩ።